الدرس الثاني ሁለተኛው ደርሳችን كثرة قراءة القرآن ما بزات اللبن كذو البجادين تارك لي من مارو كان ذو البجادين يكثر القرآن በጣም ያበዛ የሚቀራሰው ነበር ይህ አላህ ደብዳቤ ዛሬ እጃችን ላይ ተቀምጧል ማንኛችንም ያነሳው አይደለም ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት كنت قراء للقرآن قراء مبالغا በጣም ቁርአን ቀሪ ነበርክ الله يزن الله كيف نحن مع القرآن ይህ አላህ የላከው ደብዳቤ ነው ለኛ እንዴት ነው ቁርአን ጋር والله الله سبحانه وتعالى حديث القدسي ላይ ምን ይላል አንተ ባሪያዬ ይላል እኛን ታዝበው ሲናገረን ነው አንተ ባሪያዬ መንገድ ላይ ይርክ ያለው ዳስቸኳይ ወደ አሳሳቢ ሰፈር ከዘመድ በኩል ደብዳቤ ይመጣልሃል የምትወድ የምትናፍቀው ጓደኛ ስለነበር ተከፍተውና መንገድ እንኳን ቦታ ለመድረስ አጥር እዛው ከፍተህ ወደ ጥላ ጠለል ብለህ ታነበዋለህ ተመስጠህ ታነበዋለህ ይስቅአለህ ግማሽ ቦታ ታለቅሳለህ እንዲያነክ በጉጉት ነው የምታነበው የቤተ ዘመድ የባለቤትህን ደብዳቤ የኔ ደብዳቤ ግላኩል በተከበረው ነብይ ችላልከው ተውከው ይለናል والله ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስሞታ አቀረቡ ለአላህ ምን አሉ وقال الرسول መልእክተኛው እንዲህ አለ يا ربي ጌታዬ انكم اتخذوا هذا القرآن مهجورا ጌታዬ ህዝቦች እኮ ቁርአንን ገለል አድርገው ያዙት ተውት እኮ ቁርአንን አልከተለዋሉ ወለሞች የመህጁራን የሚለውን ሲፈስሩ على መቅራቱ ቁርአንን ከመተው ውስጥ ቁርአንን على محفظ ቁርአንን ከመተው ውስጥ ነው በሱ على መስራት ቁርአን ከመተው ውስጥ ነው ከሚያዝህ على መስራት የሚከለከል መከልከል ቁርአንን ከመተው ውስጥ ነው በሱ ተህኪም በሱ على መዳኘት ቁርአንን ከመተው ውስጥ ነው አሁን ተተናል የሸሪዓ ፍርድ ቤት ተተን የግል ዳኞች ጋር ይሄዱ ነው እህቶቻችን አፋቱን የሚሉት ይው اتخذوا هذا القرآن مهجورا قرآن توطالوት እኮ ጌታዬ ብለው ነብዩ ሰለላሁ ዐለይሂ ወሰለም ስሞታ አቀረቡ አሁን ሐቂቀተን ቁርአንን ሁላችን ነው ذل بجادين የተወዳይ ሰሃባ ለዚህም ደረጃ ያበቃው ቁርአንን በጣም የሚወድ ሁሉ ቁርአን ጋር የሚኖር ቁርአን ጓደኛው ነበር ሰይድና አሊ ምን ይላሉ القرآن صاحب لمن لا صاحب له ጓደኛ ለሌለው ቁርአን እኮ ጓደኛ ቤት ቁጭ ብለህ ከፍተህ ከአላህ ጋር ያላህን ደብዳቤ ቃሉ እኮ ነው አላሁ አክበር نحن رقنا ذو البجادين ግን ወደዚህ ነው ያለን ነው ኢንሻአላህ ሶስተኛው ከذو البجادين ሐያት ምን ማረው ሰሃቦች ለጥሩ ነገር የነበራቸው ቅናትና ጉጉት ابن مسعود ምንድነው ያለ የነብዩን ذو البجادين ከፈለይ ሲያርፍ ዱዓ ሲያረጉለት يا ليتني كنت صاحب هذا الحفرة يزي ቀብር ባለቤት በሆንኩ አለ የሚመኙት በخير ለቅ የቀደማቸውን ነገር ነው ምነው እንደሱ ቁርአን ባህፈዝ ምነው እንደሱ ለይል ሰላት ሰጋጅ በሆንኩ ምነው እንደሱ አላህ ሀብት ሰጥቶ መስጂድ ሰሪ በሆንኩ እኛ ሌላ ነው የምንመኘው ሐቂቃ ዱና